ሰላም ሰላም ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ማሳያችሁ በተር ቺክን ይሆናል። በተር ቺክን ቆንጆ አርጌ ሰርቻለሁ። እንደኔ እናንተም ተወዱታላችሁ ብዬ ተስፋ አደርጋለሁ። ወደ አሰራሩ እንሄዳለን ማለት ነው። እዚህ ጋር የምታዩት ጓደኞቼ ቂቤ አለኝ፣ ሽንኩርት፣ ነጭ ሽንኩርት፣ ሮብ አለኝ፣ እንደገና ደግሞ ገሽጣ ቲማቲም ድልህ አለኝ። እዚህ ጋር ደግሞ ቲማቲም አለኝ፣ ቆንዶ በርበሬ፣ ጨው፣ ማጂ፣ ካሬ ቅመም አለኝ። እንደገና ደግሞ የህንድ ቅመም አለኝ፣ በርበሬ አለኝ። እዚህ ጋር ደግሞ ከሞን መሀሉ ላይ የምታዩት ከሞን የተፈጨ ከሞን አለኝ። እንደሱ አድርገን እንሰራለን። እዚህ ጋር የቲማቲም ሎሚ ጁስ ነው ያለኝ። ሎሚ ፍሬሹ ካላችሁ ብትጠቀሙ ጥሩ ነው፣ አይከፋም። እዚህ ጋር አንድ መላላጫ አለኝ። መላላጫ ይሄ ዶሮ ምንሰራ ሰው ለብቻ የሚሸጠው አንድ ተለቅ ያለ አንድ ወስጃለሁ፣ አጥቤ ያዘጋጀሁት ነው ማለት ነው። እዚህ ጋር ደግሞ ማስቀምጥበት ሁሉም አንድ ላይ ማረግበት እቃ ጎድጎድ ያለ እቃ አስቀምጫለሁ ማለት ነው። አሁን ይሄ ወደ አከታተፉ ነው ማለት ነው የምንሄደው። እዚህ ጋር ዶሮውን ልከትፈው ነው። ስቆራርጠው ትልልቅ አይደለም፣ ትንንሽ አይደለም፣ ተለቅ ተለቅ ታረጉታላችሁ። እኔ ለሁለት ሰው የሚበቃ ነው የምሰራው። እናንተ ቤተሰብ ያለበት ቤት ከሆነ በትንሹ ብትሰሩ፣ በትልቁ ይሄ 3-4 መስራት ትችላላችሁ፣ ሰደሉን ማለት ነው። ይሄ መላላጫውን እኔ ግን አንድ ይበቃኛል ብዬ ስላሰብኩ አንድ ነው የምሰራው። እና እንደዚህ ጎረድ ጎረድ ነው የምታረጉት፣ ትንንሽ እንዳታረጉት። እንደዚህ ጎረድ ጎረድ ሲሆን ጥሩ ነው። በኋላ ላይ የሆነ ጎላ ብሎ ይታያል እና ቆንጆ ነው። ይሄ ደግሞ ሲበስል ትንሽ እንደዚህ አይሆንም፣ ያንሳል። እና ጎድጎድ ያለ እቃ ውስጥ ጨምረዋለሁ። ጓደኞቼ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ብዙ የሰራኋቸው የምግብ አይነቶች አሉ። እነሱን ገብታችሁ ብትከታተሉ በጣም ደስ ይለኛል። አሁን ሮብ አረጋለሁ፣ እርጎ ማለት ነው። 2 ማንኪያ እርጎ ነው ያረኩት። ቲማቲም ድልሁን 1 ማንኪያ ካነሳችሁ ጨምሩ። እንደ ለቅላት ነው የፈለኩት፣ በኋላም ላይ ስለምጨምር ማለት ነው። 1 ማንኪያ በኋላ ላይ ደግሞ ከቲማቲሙ ጋር 1 ማንኪያ፣ አጠቃላይ 2 ማንኪያ ጨምራለሁ። ነጭ ሽንኩርትና ዝንጅብሉን በዛ አድርጉት። በጣም ቆንጆ ነው። በጣም ከምነግራችሁ በላይ በጣም ቆንጆ ነው። ጨምሩበት። እዚህ ጋር ቅመማ ቅመሞቹ ያሳየኋችሁን እንዳለ ነው የምጨምረው። ቅጠሉን ብቻ ነው ያወጣሁት። ቅጠሉ በኋላ ላይ ስለሆነ የምንፈልገው ቅጠሉን አውጥቼዋለሁ። አሁን ጓንት አድርጌያለሁ። እኔ እንደነገርኳችሁ ጓንት አልወድም፣ ግን ቅመም ከሆነ ደግሞ ግድ ይላልና ቅመም ነው እጅ ላይ ስለሚቀር አድርጌያለሁ። ግን እኔ ለምን እንደሆነ አላውቅም፣ ጓንት አልወድም፣ ይጨንቀኛል ጓንት ሳረግ። እንደ ምግብ ሰራተኛነቴ አይደለም። እና እንደዚህ ሽት አድርጉት፣ ቅመሙ ከራሱ ጋር እንዲዋሃድ ማለት ነው። በደንብ ሽት አድርጋችሁ ቅመሙ በጣም ወደ ውስጥ ነው የሚገባውና ስትሰሩት በጣም ቆንጆ ነው የሚሆንላችሁ። ይሄን ለስንት ሰዓት ብትሉኝ፣ ለ1 ሰዓት፣ ለ30 ደቂቃ፣ ለግማሽ ሰዓት ሊሆን ይችላል። እና ፍሪጅ ውስጥ አስቀምጠዋለሁ። ከዛ ከፍሪጅ አውጥቼ ስሰራው ደግሞ እንገናኛለን። አሁን ጓደኞቼ ተመልሼ መጥቻለሁ። ዘይት አረጋለሁ። ዘይት ትንሽ ዘይት አርጋለሁ። ከዛ እያንዳንዷን እያነሳው ነጠል ነጠል አርጌ እንደዚህ በእንዲህ አይነት መልኩ ጠብሰዋለሁ ማለት ነው። በጣም እንዳያርባችሁ፣ ምክንያቱም እንትን አለው ሮብ ስላለው እርጎ የመያዝ ነገር አለው። ስለዚህ እንዳይዝባችሁ እዛው እያላችሁ ገልበጥ ገልበጥ እያረጋችሁ እና ከተገደነ ደግሞ ውሃ ያወጣልና እንዳትከድኑት። ጓደኞቼ በዚህ መንገድ በስሎልናል። እንደምታዩት ጥብስ ነው ያለው።
አሁን ቀጥታ አውጥቼ ይሄን የተጠበሰው አውጥቼው በላዩ ላይ ሽንኩርት ጨምራለሁ ማለት ነው። ይሄ ማጠብ የለባችሁም፣ ብረት ድስቱን እንዳታጥቡት። ለምን ይሄ የያዘው ነገር ከሽንኩርቱ ጋር አብራችሁ ስታቁላሉት በጣም የራሱ የሆነ ቃና አለው። ስለዚህ እንዳታጥቡት ለማለት ፈልጌ ነው። ከዛ ይሄንን ካወጣን በኋላ ምን እናደርጋለን? ቅቤያችንን እንጨምራለን ማለት ነው። በላዩ ላይ ቅቤያችንን አሁን በጣም እንትን ወሳኝ ቦታው ይሄንን አለማጠብ ነው፣ ጣዕም ይሰጠዋል። አሁን በዚህ ላይ ቅቤ አደርጋለሁ ማለት ነው። ቅቤ ቅድም ያዘጋጀሁት ቅቤ አለኝ በትንሹ ማለት ነው። እና አንድ ላይ ከሽንኩርቱ ጋር እናቁላላለን ማለት ነው። ሽንኩርት አለኝ የተቆረጠውን ሽንኩርት ይሄ ምንም ችግር አያመጣም። የራሱ የሆነ ቃና አለው፣ ጣዕም አለው። በጣም ቆንጆ ነው። ሽታው በጣም ደስ ይላል። እንደምታዩት ጥብስ አድርጌዋለሁ እንትኑን ሽንኩርቱን። አሁን ቀጥታ ቲማቲሙን እንጨምራለን። ቅድም እንደነገርኳችሁ 1 ማንኪያ ቲማቲም ድልህ አረጋለሁ ብዬ ነበር፣ አረጋለሁ ማለት ነው። አሁን በዚህ መልኩ ጥብስ እናደርገዋለን። ይሄ ዘይት ምንም አንጠቀምም። ይኸውላችሁ እንደዚህ ጥብስ ብሏል። እንዴት አባቱ እንደ ሽታው እንዴት እንደሆነ ብታውቁት። ይሄ ክሬም ካላችሁ ክሬም ብትጠቀሙ ጥሩ ነው። ክሬም ከሌላችሁ ደግሞ ይሄ ገሽጣውን ብትጠቀሙ በጣም የራሱ በቃ ክሬም በሉት ገሽጣውን ብትጠቀሙ ማለት ነው። እኔ ገሽጣ ስለሌለኝ ነው ነው ክሬም ስለሌለኝ ነው እንትን ገሽጣውን ያረኩት ማለት ነው። ክሬም ካላችሁ ክሬም ተጠቀሙ፣ ችግር የለውም። ክሬም ከሌላችሁ ግን በገሽጣ መጠቀም ይቻላል። ጣዕሙ ምንም ልዩነት የለውም። ቆንጆ ጣዕም ነው ያለው። በዚህ መልኩ ከአቁላላን በኋላ ወተት አለኝ፣ ወተት እጨምራለሁ ማለት ነው። ወተቱ አታብዙት። አሁን ይሄ ከለሩ ቅይር ሲንተከተክ ከለሩ ባንዴ ነው የሚቀየረው። ይኸውላችሁ አሁን ያስቀመጥነውን ስጋ ዶሮ እንጨምረዋለን ማለት ነው። ጓደኞቼ ጣዕሙ ልነግራችሁ አልችልም። ምርጥ 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 ነገር ነው። በሩዝም ይሁን በዳቦ መብላት ይቻላል። እንግዲህ ጓደኞቼ ይኸውላችሁ እስከዚህ ሆኗል። ከለሩ በጣም ነው የሚያምረው። ትክትክ ብሎ እንዳልኳችሁ በትንሹ ነው የሰራሁት። እዚህ ጋር ከዝበራ አለኝ። ከዝበራ ነው የጨመርኩት። እኔ ከዝበራን ከዚህ በፊት ቪዲዮ ሰርቻለሁ። ከትፌ ፍሪጅ ውስጥ ነው ማስቀምጠውና እንደዚህ አርጌ ካስቀመጥኩኝ ቆርጬ ካስቀመጥኩኝ ብዙ ማያስቸግረኝም። አውጥቼ ለትንሽ ደቂቃ እንትን ካልኩት በረዶ ይለቃል። እንዲህ መጠቀም እችላለሁ ማለት ነው። እና ጓደኞቼ የዛሬ ስራችን ይሄንን ይመስል ነበረ። ሰርታችሁ ሞክሩት። ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ ሆናችሁ ደግሞ ለምታበረታቱኝ እጅግ በጣም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ፣ ሀገራችንን ሰላም ያደርግልን። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ቻው።